ለማስጠበቅ በሚሞክሩ የመዋቅር ከፍ ወዳለ ደረጃ ለማድረስ የሚያስችል ሁኔታ እንደሚፈጠር ያለኝ እምነት ጠቅላይ ሚኒስትር ዶክተር አብይ ለጥያቄዎቻችን ምላሽ ለመስጠት በተለይ የሀገር ውስጥ አምራቾችን ማበረታታትና በሴክተሮች ያመጣናቸው ውጤቶች በማክሮ ከተገኘው ውጤት ጋር ተሰናስሎ በዚህ ዓመት 10.2% እድገት እናመጣለን። ኮንሰርቫቲቭ ሆነን ነው። የሚቀጥለው 6 ወር ልክ እንደባለፈው 6 ወር ሳንዘናጋ ቀን ከሌት ከሰራን ውጤቱ ከዛም የላቀ ሊሆን ይችላል። ድርድር ላይ መሆኑ ለሰላሙ ምን ያክል ይጠቅማል? መሻሻል ለማስፋትና ተደራሽ ለማድረግ በርካታ የሚታዩ ተጨባጭ በዚህም ሁኔታ ለብሔራዊ ጥቅም በህዳሴ ላይ አንድም ብር እርዳታ አንድም ብር ብድር ኢትዮጵያ አልወሰደችም። በጀግኖች ኢትዮጵያውያን ቁርጠኛ አቋም በሀገር ውስጥም በሀገር ውጭ ያሉም ኢትዮጵያውያን በቁርጠኝነት ጨክነው በጋራ ቆመው ስለሰሩ የተከወነ ፕሮጀክት ነው። በመካከላችን ስለተገኙ እያመሰገን ህልሞቻችንን በፖለቲካ በኢኮኖሚ ዛሬ ጥረት በጣም